ጌታ ሲያርግ ሐዋርያት ህይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ህይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦን የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም፣ ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው፣ ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምፅ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠው። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኖዎች ሆኑ፣ ጠንካሮች ሆኑ። እውቀት የሌላቸው ያልገባቸው ያልተረዳቸውን እኔ ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። ዕለቱ በዓለ ሃምሳ ነበር። በዓለ ሃምሳ በዓል ነው። በነገራችን ላይ እስራኤል ከግብፅ ባርነት ነፃ ወጥተው 50ኛውን ቀን ሲና ተራራ ላይ ሙሴ 10ቱ ትእዛዛትን የተቀበለበት ቀን ነው 50ኛው ቀን። ስለዚህ አይሁድ ያከብሩታል። ከየሀገሩ ዳያስፖራ ሊያከብር በዓለ ሃምሳ መጥቷል እና ዳያስፖራው በተሰበሰበበት ከየሀገሩ የመጣው ሰው የሚያወራውን ቋንቋ እነዚህ የገጠር ገሊላ ሰዎች ቋንቋ ችለው ወጡ። እንግዲህ ቋንቋ ትምህርት ቤት ገቡ አይደለም እያልኩ ያለሁት፣ ፍሉዌንት ሆነው እንደ ተናጋሪው ማለት ነው፣ እንደ ሀገሬው እንደ ተወላጅ ሲናገሩ ሰዎች ሁሉ እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት እኛ የመጣንበትን ሀገር ቋንቋ ይናገራሉ ብለው ተገረሙባቸው ይላል። ለምንድን ነው ክርስቶስ ቋንቋ የገለጠላቸው ከተባለ በዓለም ሁሉ ዞረው ወንጌሉን እንዲያስተምሩ ነበር። ይህንን ለምን አነሳሁት? ይህ ቀን የቤተ ክርስቲያን የልደት ቀን ይባላል። ቤተ ክርስቲያን የተወለደችው መቼ ነው ብትባሉ፣ ይህን ቪዲዮ የምታዩ ሰዎች የቤተ ክርስቲያን የልደት ቀን በዓለ ጰራቅሊጦስ ነው። ጌታ ባረገ በ50ኛው ቀን ቤተ ክርስቲያን ተወለደች ማለት ነው። የልደቷ ቀን ተብሎ የሚከበረው እሱ ነው። በዓለም ሁሉ ቋንቋ የተናገረችበት ፍቅር በሚባል ቋንቋ። አውግስቲኖስ ስለዚህ ጉዳይ ሲናገር ምን ይላል? እግዚአብሔር በሰናኦር ሜዳ የበታተነውን የዓለምን ቋንቋ በጰራቅሊጦስ ቀን ሰበሰበው ይላል። ይህ ቀን ትልቅ ታምር የተፈጸመበት ዕለት ነው። በዓለ ሃምሳ ድሮ ሲከበር ሙሴ ጽላት ይዞ ወረደ። ጣዖት ሲያመልኩ ሳያቸው ግን ተናዶ ታቦቱን ወረወረ። ከዛ በኋላ 3000 ሰዎች ተገደሉ በዛ ቀን ይላል። ተመልከቱ። ሙሴ ባከበረው በዓለ ሃምሳ ዕለት 3000 ሰው ሞተ። ሐዋርያት ባከበሩት በዓለ ሃምሳ ዕለት ግን 3000 ሰዎች ያሳመነ ቅዱስ ጴጥሮስ፣ 3 ጊዜ የካደው ሐሙስ ዕለት የፈራው ጴጥሮስ፣ 3 ሰው ፊት መመስከር ያቃተው ጴጥሮስ 3000 ሰው አሳመነ። መንፈስ ቅዱስ የተገለጠ በአንድ ስብከት 3000 ሰው አሳመነ። እኛ በ3000 ስብከት አንድ ሰው ማሳመን ያቅተናል።